ሰላም ሰላም ቤተሰብ እንደምናላችሁ፣ እኔ ጋር እግዚአብሔር የተመሰገነ ይሁን ሁሉ ሰላም ነው። እስቲ ዛሬ ደግሞ አንድ አፕ ላሳያችሁ ነው የምፈልገው። ይህ አፕ ደስ ከሚለው ነገሩ ምንም ነገር የፊት አሻራ አይጠይቅም። አከፋፈቱን አሳያችኋለሁ። በዛ መሰረት ከፍታችሁ ኮይን ትሰበስባላችሁ። ሞር ኢትዮጵያ የለችበትም በዚህ እንትን ላይ ያው የኢትዮጵያ ስልክ ቁጥር ከሚለው ውስጥ ግን እንዴት እንደምትጠቀሙ ነግራችኋለሁ። ያሚ ኮከብ ማን ነው? ያሚ ስታር ይባላል። ያሚ ስታር ወይም ደግሞ ያሚ ኮከብ የሚል አፕሊኬሽን ነው። እሺ እኔ ሊንኩን ቴሌግራም ላይ ገብቼ እንትን አደርገዋለሁ። እንደማሳያችሁ ወደ ቴሌግራም ተልኮልኛል። ቴሌግራም ላይ ልግባ። እሺ ይሄ የማከብበት ነው ሊንኩ ይሄ ነው። ይሄ ሊንክ ገብታችሁ እናንተም ቴሌግራም ቻናሌ ላይ አለ። ይሄ ሊንክ ገቡና አሁን ማሳያችሁ ያሰመርኩበትን ሊንክ እንትን አድርጉት። ዳውንሎድ ስታደርጉት እንደዚህ ይወስዳችኋል። እንደምታዩት በዚህ መልክ ይመጣላችኋል። ከዛ እንደዚህ ትጫኑታላችሁ። እንደዚህ ወደ ፕሌይ ስቶር ይወስዳችኋል። እንደምታዩት ይሄን ይመስላል። ከዛ በዚህ መሰረት ዳውንሎድ እናደርገዋለን። ዳውንሎድ አድርጎ እስኪጨርስ ትንሽ እንጠብቀው ቤተሰብ። እንደምታዩት እንግዲህ እንደዚህ ዳውንሎድ አድርጎልናል። ኦፕን እንለዋለን። ከዛ እንደዚህ ያመጣልናል። አሁን እዚህ ጋር ምንድነው የሚያደርገው? የሀገር ስልክ ቁጥር ነው የሚያመጣልን። እንደምታዩት እዚህ ጋር ስልክ ቁጥር አስገቡ ነው እያለን ያለው። ሃይ ዌልካም ቱ ያሚ ስታር ይላል። ስለዚህ እዚህ ጋር ምን እናደርገዋለን? ስልክ ቁጥር ኢትዮጵያ የለችም። አሁን እዚህ ጋር ብንገባ ስልክ ቁጥር ይለናል። ኢትዮጵያ የለችበትም። እዚህ እንደምታዩት እንደዚህ ብናደርግ ኢትዮጵያ ስለሌለች ከአፍሪካ ኢጅፕት አለች፣ ኢኳቶሪያል ጊኒ እነዚህ ናቸው ያሉት ከአፍሪካ ከዚህ። ስለዚህ እዚህ እንወጣና ምንድነው የምናደርገው? በኢሜይላችን ነው የምንከፍተው። ከታች እንመጣና እዚህ ጋር ስልክ ቁጥር ያለን ስልክ ስለሌለን እንደዚህ እናደርገዋለን። ከዛ እንደምታዩት ታንኪዩ ኤት ይላል። ጊቭ ሆልፕ ግሩፕ ሁለተኛዋን ይችንን ክሊክ እናደርጋታለን። ያኛው ስልክ ቁጥር ነበር የጠየቀን፣ ስልክ ስለሌለን እዚህኛው ላይ ስንመጣ ግን በዚህኛው በሁለተኛው ላይ ምንድነው የምናደርገው? ማነው ጎግል እና አሁንም ድጋሚ ስልክ ቁጥር ያመጣልና ፌስቡክ እያለን ነው። ስለዚህ በጎግል ብትጠቀሙ ነው የሚመክረው። ለምን ኢትዮጵያ ስለሌለች በጎግል አካውንታችሁ ተጠቀሙ። እዚህ ጋር አሁንም ይሄ ስልክ ቁጥር ነው፣ የኛው ጎግል ነው፣ በጎግል አካውንት ነው። ፌስቡክ ሎግን ይላችኋል። ስለዚህ እዚህ ጋር በጎግል እንግባ። በጎግል እንድትገቡ ነው የምፈልገው እኔ። ስለዚህ በጎግል አካውንት ዝም ብለን እዚህ ጋር በአንዱ ልግባ። አሁንም ሀገር ምረጥ እያለኝ ነው። እንደምታዩት በጎግል ከገባን በኋላ ሀገር ምረጥ ይለናል። ስለዚህ እኔ ዩናይትድ ስቴትስ ኦፍ አሜሪካ ላድርገው። ይህን መረጥኩለት፣ ኮንፌርም እለዋለሁ። ከዛ እንደምታዩት እዚህ ጋር ምን አመጣልኝ? የጎግል ስሜን አምጥቶልኛል። እዚህ ጋር ስማችሁን ማስተካከል ትችላላችሁ፣ ባለበት መቀጠል ትችላላችሁ፣ ደስ እንዳላችሁ ነው። የጎግል ስሜ መጥቶልኛል። እዚህ ጋር ትመጡና እዚህ ጋር ክቤ ላሳያችሁ። እዚህ ጋር ስማችሁ ነው፣ ስማችሁን ማስተካከል ትችላላችሁ። እዚህ ጋር የተወለዳችሁበትን ቀንና እድሜ ነው የሚለው። እዚህ ጋር ጾታችሁን ወንድ ከሆናችሁ ወንድ፣ ሴት ከሆናችሁ ሴት አድርጉ ነው የሚለው። ስለዚህ በዚህ መሰረት ምን እናደርጋለን? መጀመሪያ በርስ ዴት እናስተካክል። እንደዚህ ወደ ታች አንሸራታችሁ እንደዚህ ሙሉለት። ከዛ እዚሽ ጋር መታችሁ እዚሽ እቺ ጥጓ ላይ ኮንፌርም ትሉታላችሁ። ኮንፌርም ካላችሁት በኋላ ከታች እንዳልኳችሁ እዚህ ጋር መተን ደግሞ ምንድነው ኢሜል ማነው ፊሜል ኤንድ ሜል ይለናል። እኔ ወንድ ስለሆንኩ ሜል በሚለው ገባለሁ። ሜል የሚለውን እንደዚህ ሳበረው ሜል ይላል። ከዛ ሴሚ ትለዋለሁ። ኢንተር ዩስ ሚ ያለን። ስለዚህ ኮንግራ ብሎ ተቀብሎናል። እንደዚህ ከፍትልናል። እንደምታዩት ተቀብሏል። እንደዚህ በጣም ሲምፕል ደስ የሚል ፕላትፎርም ነው። ምንም
የሚያካብደው ነገር የለም። ቀለል ያለ ነው። ይህም ብቻ በማስተካከል እዛን እዚህ ጋር የሚሰጣችሁ አሁን 600 እንትን ሰጠኝ። ኮንፊርም ማነው ኮይን ሰጠኝ 600 ስለከፈታችሁ ብቻ 600 ይሰጣችኋል ማለት ነው። እዛ እንደዚህ እንደምታዩት የመጀመሪያዎቹን ለውለው ነው የምትሉት። ኦንሊ ታይም ትላል አለው ትሉት አላችሁ። አሁን እዚህ ጋር ወሰደኝ። እንደምታያቸው እዚህ የራሳቸው ቤት እዚህ ጋር ገብታችሁ እንትን ማለት ትችላላችሁ። በሁለተኛ ደረጃ እዚህ እንውጣና ከዚህ ለመውጣት እንደዚህ አይነት አሁን ቀጥታ ዘው ብላችሁ ስትገቡ መውጫው ነው የሚከብዳችሁ አዲስ ፕላትፎርም ሲሆን፣ ስለዚህ እዚህ ጋር ትመጡና ይችን ክሊክ አሁን እዚህ ጋር ታደርጋላችሁ ትወጣላችሁ። እዚህ ቤት አያችሁ፣ እዚህ ቤት ሙሉ ለሙሉ ወጣችሁ ማለት ነው። ከዚህ ቤት ስትወጡ ከዛ የራሳችሁን መክፈት ብትፈልጉ ምንም እንዳልኳችሁ የፊት አሻራ ምናምን ሌብል ምናምን አይጠይቅም። አሁን የራሳችንን ንክፈት። የራሳችን ለመክፈት እዚህ ጋር የተለያዩ ሲምቦሎች አሉ እንደምታዩት 1 2 3 4 5። እቺ የመጀመሪያዋ የራሳችንን ፓርቲ ለመክፈት እንደዚህ ከፍቼ ላሳያችሁ። መጀመሪያ ላይ ያለችው ወይም ደግሞ ይሄ እንትኑ ስለበዛ እዚሽ ጋር ይችን ቀይ የማሳይበት ቦታ ላይ ይሄን የራሳችን ለመክፈት ነው። እዚህ ጋር ደግሞ ቪዲዮ ለመፖሰት ፎቶ ለመፖሰት የምንጠቀምበት ነው። ይሄ ኮይኑን ለማየት ነው። እዚህ ጋር ሜሴጅ መጻጻፍ ነው። እዚህ ጋር የራሳችን ፕሮፋይል ያለበት ነው። ስለዚህ ከፓፕ ወይም ከሌሎቹ እንትኖች ተመሳሳይ ነው ማለት ነው። ከተለያዩ ሊንኮች ጋር ተመሳሳይ ነው። ስለዚህ የራሳችን ቀጥታ እንክፈትና እንይ። እዚህ ጋር እንምጣና የራሳችን ክሊክ እናድርግ። ከዛ እዚህ ጋር ክሊክ ካደረግን በኋላ እዚህ ጋር ትመጡና ይች ፕላስ ምልክቷን ይችን ፕላስ ምልክት ትነኳታላችሁ። ፕላስ ምልክቷን ስትነኩት እንደዚህ ከፍትላችኋል። ከዛ እዚህ ጋር ብርቱካናማ ከለር አለች። ይችን ምን ማድረግ ነው? ክሊክ ማድረግ ነው። ከዛ ከላይ ስታርት ይላል። ከላይ ደግሞ አሁንም እዚህ ጋር መታችሁ ይች ስታርት ትላለች። እሷን ይችን ስታርት እናደርጋለን። እንደምታዩት የራሴ ቤት ተከፈተልኝ ማለት ነው። የራሴ ቤት ነው። ይሄ አርማው የራሴ ነው። መኪናው እንደምታዩት እንደዚህ ነው። በቃ በመኪና ላጥ ብላችሁ የሰው ቤት ስትሄዱ ምናምን። ስለዚህ እዚህ ቤት መጥቼ አሁን እዚህ ጋር መጣና ይሄው እንደዚህ ከዛ ይሄው ከፈትኩት። በቃ ከራሴ ቤት ቁጭ ብዬ ሚዲያ ነው። በቃ የራሳችሁ ሚዲያ ነው የምትከፍቱት። በነገራችን ላይ ሪዋርዶች አሉት። አሁን እዚህ ጋር ኦኬ ከዚህ ጋር ይቺ የምታያት ሪዋርድ ነች። ይችን አሁን ስነካት 200 ኮይን ሌላ ቅድም 600 ሰጥቶኛል። አሁን ደግሞ ይኸው 200 እዚህ ጋር ትመጡና እዚህ ጋር መታችሁ ይላችሁ ይሄ የምታያቸው ሪዋርዶች ናቸው። የተለያዩ ሪዋርዶች ናቸው። እነዛን ባሟላችሁ ቁጥር ይሰጣችኋል ማለት ነው። እንደምታዩት በነፃ ኮይን መሰብሰብ ምንም 5 ሳንቲም ሳታወጡ ኮይን ትሰበስባላችሁ። ራሳችሁን በራሳችሁ ጊፍተር ማድረግ ለራሳችሁ ጊፍት መስጠት ትችላላችሁ። እንደምታዩት እዚህ ጋር የቅድሟ አሁን እዚህ ጋር ይሄን ሪሲቭድ በል እያለኝ ነው። ሪሲቭድ በል እያለኝ ነው። እነዚህን ሁለቱን ሪሲቭድ ላለሁ እንደዚህ ሌሎቹም እየበሩ ሲመጡ ሪሲቭድ እንላቸዋለን ማለት ነው። ስለዚህ ይሄን ሪሲቭድ ብዬ ላሳያችሁ 180 ኮይን ድጋሚ አሁንም ሪሲቭድ ሌላ 180 ኮይን ድጋሚ አሁንም ሪሲቭድ 300 ኮይን የቅድሙ 6 አሁን ሌሎቹ እንደዚህ ያሉ ሪሲቭድ እስኪሉ ድረስ ግን ምን ማለት ላይቭ ላይ መቀመጥ አለባችሁ ማለት ነው። እዚህ የራሳችሁ ቤት ከፍታችሁ መቀመጥ አለባችሁ። ቅድም እንዳሳያችሁ ሰው ቤት መሄድ አለባችሁ። ከዛ እዚህ ጋር እንውጣና አሁን እንደምታዩት ሌላ ደግሞ ይኸው እዚሁ ጋር ይኸው ሌላ ደግሞ አሁን ስንት ሰጠኝ 240 ዝም ብላችሁ እየገባችሁ ብቻ ሪሲቭድ ማለት ነው። ደስ ከሚለኝ ነገሩ በቃ ምንም ዝም ብሎ ነው የሚሰጠው። እዚህ ጋር እንደዚህ እየገባችሁ ቆይሲ ያበራልኝ የታል ወይም ቆይቶ የሚበሩ ናቸው። እዚህ ጋር እንደምታዩት ይሄ ትሪ ነው፣ የወርቅ ትሪ ነው ወይም የወርቅ ዛፍ ነው። ከዛ እዚህ ጋር እንምጣና ከዚህ ቤት ልውጣ። እሺ በነገራችን እዚህ ማይክ አለ፣ ሜሴጅ መጻፊያ አለ፣ ኢሞጂን አለ፣ ጊፍት መስጫ አለ። አሁን እዚህ ጋር ቅድም እንዳሳያችሁ ጊፍት መስጫዎችን ላሳያችሁ። ይሄ እዚህ ላይ ለምሳሌ እዚህ ጋር ስመጣ መጨረሻ ላይ ስመጣ እኔን ለራሴ ሴንድ ማድረግ እችላለሁ። ለራሴ አንድ ጊዜ ነው የሚሰጠው፣ አንድ ጊዜ ሴንድ ለራሴ ጊፍት ሰጠሁት። ያችሁ እንደዚህ እያደረጋችሁ ለራሳችሁን ጊፍት መስጠት ትችላላችሁ።
ለሰዎችም እንደዚህ ነው ጊፍት የምትሰጧቸው። ለምሳሌ ያላለቀም ለሌላ ሰው እንደዚህ እየሰጠው ነው ማለት ነው። አሁን ለምሳሌ ሌላ ሰው መጥቶ እዚህ ጋር ወንበሩ ላይ ቁጭ አለ፣ እኔ ጊፍት ሰጠሁት። እኔም ሌላ ቤት ሲሄድ እንደዚህ ነው የሚሰጠኝ። ስለዚህ በዚህ መሰረት ምን ማድረግ ትችላላችሁ? ኮይኑ ትሰበስባላችሁ። ይሄ ደግሞ ኮይኑ ጊፍት ሲሰጣችሁ ዳይመንድ ነው የሚሆነው። እዚህ ጋር እንዳልኳችሁ መታችሁ ቪዲዮ ፖስት የምትፖስቱበት ፎቶ የምትፖስቱበት ቦታ ነው። ይሄኛው ደግሞ ኮይናችሁ ነው፣ ወይም ደግሞ ስለ ኮይኑ የሚያሳይ ቦታ ነው። ስለ ኮይኑ የሚያሳይ ቦታ ነው። እንደምታዩት ሰከንድ እየቆጠረ ነው። ኮንፊርም በል እያለኝ ነው። እዚህ ጋር በነገራችን ላይ ይላችሁ እዚህ ኢንቫይት በማድረግ ኢንቫይት አሁን ቅድም እንዳሳያችሁ ይሄ የኢንቫይት ቦታ ነው። እናንተ ኢንቫይት ስታደርጉ ለአራት ሰው ኢንቫይት ካደረጋችሁ በኋላ ነው የሚሰጣችሁ። ለአራት ሰው ኢንቫይት ስታደርጉ ወደ 600 ምናምን ነው የሚሰጣችሁ ነው። አረ ብዙ ነው፣ ቁጥሩን ረሳሁት። ያው እኔም ገና እየጀመርኩ እየከፈትኩ ስለሆነ ነው። ስለዚህ እዚህ ጋር ኢንቫይት በማድረግ አራት ሰዎች ኢንቫይት ካደረጋችሁ ነው የሚከፍትላችሁ፣ የኢንቫይት ኮሚሽን የሚሰጣችሁ ማለት ነው። ለአራት ሰዎች ማድረግ አለባችሁ። እዚህ ጋር 180 ሺህ ይላል። ይኸው 180 ሺህ ድረስ ኮይን ይሰጣችኋል ማለት ነው። እንደዚህ እነዚህ ኢንቫይት በማድረግ በስታንዳርድ ያስቀመጣቸው ናቸው እነዚህ ሰዎች። እናንተም እንደዚህ እያደረጋችሁ ስታንዳርድ ውስጥ መግባት ትችላላችሁ። እዚህ ጋር እንዳልኳችሁ ሜሴጅ ነው ሪዋርድ፣ የተለያዩ ሜሴጆች መጣልኝ፣ የሲስተሙ ራሱ የላከልኝ። እዚህ ጋር ገብቼ ደግሞ የራሴ ፕሮፋይል እንደምታዩት ይኸው የራሴ ፕሮፋይል ነው። እዚህ ጋር ላሳያችሁ የምፈልገው አሁን ደግሞ ዋኔት ይላለኝ። ዋኔት ይላል። ዋኔታችን ላይ ነው አሁን የኛን ማወቅ የምንችለው ማለት ነው። ዋኔታችን ላይ እዚህ ጋር መተን ዋኔቷን ክሊክ ስናደርግ እንደዚህ ይከፍትልናል። እንደምታዩት 4260 የሰበሰብኩት ኮይን እንግዲህ አሁን ከፍቼ እያሳየዋችሁ ነው። 600 ምናምን እያለ 200 180 ምናምን የሰጠኝ አሁን ላይ በዚህ ደቂቃ ውስጥ ከፍቼ እያሳየዋችሁ 4660 ኮይን ሰጥቶኛል። ከዛ ይህንን ጊፍት ለራሴ መስጠት እችላለሁ፣ ለሰዎች መስጠት እችላለሁ። ቀጥለን እዚህ ጋር ትንሽ የሚደብረው ይሄ ማስታወቂያ ነው፣ የሚዘጋብን ማስታወቂያ አለ። ከዚህ ኮይን ይላል ያኛው፣ ከዚህ ጋር ዳይመንድ ይላል። አሁን ትንሽ ማስታወቂያው በጣም ይደብራል። እዚህ ከደበረኝ ይላችሁ። እዚህ ጋር ደግሞ ስትመጡ ዳይመንድ ነው። አሁን አያችሁ ዳይመንድ ስንት ነው? 40 ዳይመንድ ነው ያለኝ ገና። አሁን ይሄ ዳይመንድ ተጠራቅሞ ነው ወደ ዶላር ወይም ወደ ብር የምትቀይሩት። አሁን እንዳልኳችሁ እኛ ኢትዮጵያ ውስጥ ኢትዮጵያ ያልተካተተችበትም የኢትዮጵያ ባንኮች የሉም። እዚህ ውስጥ የሚጠይቀው በነገራችን ላይ እየቆያችሁ ከ7 ቀን በኋላ ሪሲቭድ ለማድረግ ስትፈልጉ የሌላ ሀገር ባንክ ማለት ባንክ ይጠይቃችኋል፣ የባንክ አካውንት ይጠይቃችኋል። እንግዲህ እሱን ለወደፊት አብረን እናየዋለን። እንግዲህ ገና ለኛም ጅምር ስለሆነ ወደኛ ብዙ ኢትዮጵያ መጠቀም ሲችሉ እንደ ፓፕ እንደ ሌሎቹ አፕሊኬሽኖች እንደ ናይኪ እና ኢትዮጵያ ንግድ ባንክ፣ ቴሌ የግል ባንኮች የሚገባሉ ብለን አይሆፕ ተስፋ እናደርግ። እናንተም ይህን ገብታችሁ ቅድም እንዳልኳችሁ ዳኒ ፋሚሊ 21 ብላችሁ ቴሌግራም ቻናሌን ሰርች ብታደርጉ እዛ ላይ ይመጣላችኋል። ሊንኩን እዛ ላይ ታገኛላችሁ። አውርዳችሁ በቀላሉ መጠቀም ትችላላችሁ። የራሳችሁን ሊንክ ወይም ደግሞ የራሳችሁን ሚዲያ ከፈታችሁ ማለት ነው። ደስ ከሚለኝ ነገሩ ምንም ነገር የሚያካብደውን ነገር የለም። በዚህ መልክ ለዕለቱ ኮይን መሰብሰብ ነው። ለወደፊት ደግሞ የማገኘውን መረጃና በቂ እውቀት ሲኖረኝ ደግሞ የተሻለ እንትን ሲኖረኝ ምን አደርግላችኋለሁ፣ ሌላ ቪዲዮ እሰራለሁ። ለዕለቱ ግን እዚህ ጋር ኢንቫይት ስታደርጉ የሚሰጣችሁ ነው። በቃ የኢንቫይት ኮሚሽን በዚህ መልክ ነው የሚሰጣችሁ። ኮንፊርም እያለ ኢንቫይት ነው የሚለው ይመስላል። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ቤተሰብ ፕሊዝ ሰብስክራይብ አድርጉ። ብዙ ሰዎች ቪዲዮ ታያላችሁ፣ ብዙ ሰዎች ላይክ አታደርጉም፣ ብዙ ሰዎች ሰብስክራይብ አታደርጉም። ለእኛ ደግሞ እንደዚህ ደክመን ሰርተን ምንም ጀማሪ ለሆነው ደግሞ ሰብስክራይብ እንደ ሰማይ ከዋክብት እየራቀን ነው እና ፕሊዝ ቤተሰብ ሰብስክራይብ አድርጉን። ለእናንተ ምንም ማለት አይደለም፣ ለእኛ ግን እግዣ ነው እና ለጀማሪዎች ዩቱበሮች ፕሊዝ ተባበሩን ነው የምንለው። አመሰግናለሁ።